አክሊለ ጽጌ ማርያም ማሕሌተ ጽጌው የሚቆመው በእሁድ ስለሆነ በብሉይ ኪዳንም ዕለተ ሰንበት የምትባለው ቅዳሜት ነበረች። አይሁድ የሚያከብሯት በዓል ናት። ያቺ ቀዳሚት በዓል መንስኤዋ እግዚአብሔር ዓለምን 22ቱን ስነ ፍጥረት ፈጥሮ በስድስቱ ቀን ያረፈባት ዕለት ናት። ያችን ያረፈባትን ዕለት ምክንያት በማድረግ እግዚአብሔር በሙሴ ለሙሴ 6 ቀን ትሰራላችሁ፣ 7ኛው ቀን አክብሯ፣ ተማሩባት፣ አመስግኑባት፣ ስለተደረገላችሁ ነገር ሁሉ ምስጋና አቅርቡባት ብሎ የቀደሳት ዕለት ናት። በተቀደሰችው ዕለት እግዚአብሔር መቀደስ ስለሚገባ በብሉይ ኪዳን ይህንን ሲያደርጉ ቆይተዋል ማለት ነው። የብሉይ ኪዳን ሊቃውንት ሌዋውያን ካህናት በዕለተ ቀዳሚት ከቤተ መቅደስ ከቤተ እግዚአብሔር ሄደው ቃለ እግዚአብሔር ሲያስተምሩ ሲማማሩ ነገራተ እግዚአብሔርን ሲነጋገሩ እግዚአብሔርን ሲያመሰግኑ ነው የሚያሳልፉት ማለት ነው። ያ ሲሻገሩ ወደኛ መጣና ዕለተ እሑድ ደግሞ ወደ ዕለተ እሑድ ስንመጣ ጌታችን ኢየሱስ ክርስቶስ ዓለምን የፈጠረው በዕለተ እሑድ ነው። ዓለም የተፈጠረው በዕለተ እሑድ መጋቢት 29 ነው። ስለዚህ ዓለምን የፈጠረው በዕለተ እሑድ ነው። እንደገና ደግሞ የተፈጠረው ዓለም ደግሞ ሲጠፋ ክርስቶስ ዓለምን ለማዳን የመጣበት የተጸነሰበት ዕለተ እሑድ ነው። ከዚያ እንደገና ሲቀጥል ደግሞ የተወለደበት ደግሞ ዕለተ እሑድ ነው። የተነሳበት ዕለተ እሑድ ነው። ይህን አብይ በዓል እነዚህ ሁሉ ታላላቅ ስራዎች የተሰሩበት በአንጻሩ ዓለምን ከፈጠረበት ጥበቡ እግዚአብሔር ዓለምን ያዳነበት ጥበቡ ይበልጣል የሚባለው ከዚህ አንጻር ነው። የመጣበት መንገድ በጣም ልዩ ነው መንገዱ። በዚያ መንገድ መጥቶ ሰው ሆኖ እነዚህ ብዙ ጾታው መከራዎችን አስተምሮ ልክ አባት ልጁን እናት ልጇን ዳዴ እያለ ልጇ ሲከተል በሱ እርምጃ እየተራመደች እንደምታስተምረው ልጇን ሕፃኑን ማለት ነው። ክርስቶስም እንደዚያ ነው ወንጌልን እያስተማረ የክርስትና ሕይወት መንፈሳዊ ማንነትን እንዴት እየተራመድን መኖር እንዳለብን መጓዝ እንዳለብን ያስተማረን በወንጌል በዚህ መልኩ ነው። ሰው የሆነውም ሰው ሆኖ እኛን የሰውነትን ስራ በምን አይነት ማስቀጠል እንዳለብን ለማሳየት መንፈሳዊነትን በምን አይነት መንገድ ማስቀጠል እንዳለብን አብነት ለመሆን ለማስተማር ስለሆነ በዚህ መልኩ ብዙ ስራዎች እሑድ ተሰርቶባቸዋል ማለት ነው። ስለዚህ ቅዱስ ያሬድም በትንሣኤ በደረሰው ድርሰቱ ቀደሳ ወአክበራ ወአላላ ለሰንበት እንኩሎን ዕለት ብሎ በዕለተ ትንሣኤ እግዚአብሔርን ባመሰገነበት የምስጋና ክፍል እንትን ብሎታል። ከዕለታቱ ከስድስቱ ዕለታት ለይቶ ሰንበትን አከበራት፣ ለያት፣ ቀደሳት፣ ባረካት፣ ሰው ሆነባት፣ ተወለደባት፣ ተነሳባት፣ ትንሣኤውን አወጀባት። የመጀመሪያውን አዳምን ፈጠረባት ማለት ዓለምን ፈጠረባት። ሁለተኛ ደግሞ እሱ ተጸነሰባት፣ ተወለደባት፣ በመጨረሻው ተነሳባት። ይህ ሁሉ ስራ የተሰራባት የከበረች ዕለት ስለሆነች በዚህች ዕለት ክርስቲያን የተባሉት ሁሉ የተዋህዶ ልጆች ቤተ ክርስቲያን መጥተው ያድራሉ፣ እግዚአብሔርን ይቀድሳሉ። እቺ ሰንበተ ክርስቲያን ትባላለች፣ ያቺ ደግሞ ሰንበተ አይሁድ ትባላለች። አይሁድ እግዚአብሔርን ያመሰግኑባት የነበረች ዕለት ናት። እኛ ግን ሰንበተ አይሁድን ሳይሆን ደግሞ የምናከብረው ክርስቶስ ለኛ የከፈለውን ዋጋ እያሰብን በዕለተ እሑድ መተን ቤተ ክርስቲያን እያደርን ማሕሌቱን እየቆምን በቅዱስ ያሬድ አማካይነት የተደረሰውን ድርሰት ሊቃውንቱ እግዚአብሔርን ሲያመሰግኑ ያድራሉ። መንስኤው ይሄ ነው። የዕለተ እሑድ የመከበሯና የአገልግሎቱ መንስኤ ከዚህ አንጻር ነው። ክርስቶስ ከሰራው ስራ አንጻር የሰራውን ስራ በምስጋና ለመግለጽና
ስላደረገልን ነገር እግዚአብሔር ሲያመሰግኑ ለማድር ነው። አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ